እንደጠበቅኩት እንደፈራሁት አቻ ዳትሴት ምንም አንድና ሁለት የለም። ያ ሁሉ አኳስ ተስቶ ቅድም እና አብዮ ይልዛ ጨጓራዬን ሲልጡኛል። አሁን ቀምን በወጣኝና ነው ቀሪ ምሽት የሚበላሸው ኮንትራቱ እስኪራዘምለት ድረስ እኔ ባለፈው ለታ 3 ጌም ቤንች አደረገኝ ብሎ መልበሻ ክፍሉን አመሰው አሁን ይኸው ገብቶ ምንም እያደረገ አይደለም። መሐመድ ሳላ በጣም ማከብረው ተጫዋች ነው፣ ግን በቃ እኔ የክለብ ደጋፊ ነኝ፣ የተጫዋች ደጋፊ አይደለም። እንዳለ ሺት ፐርፎርማንስ እንዴ በኢየሱስ ስም እኔ ምን በወጣኝና ነው የምቃጠለው? ንፍጣም ኩኩ መለኮቴ ዶሮ ነው ምልክቴ ንቆስ በርትዬ አሮጊቷም ዶሮ አንቺም ዶሮ ከማን ታንሺ? እንደውም አንቺ ያበሻ ምርጥ ዶሮ ነው። ያቺ የፈረንጅ ማትረባ ግባጥንቄ ዶሮ ናት። እንደውም አፊት እኮ ለማንም ነጥብ ይሰጣል እኮ። ወይኔ ንቆስ ለማንም ሲያከፋፍል የነበረውን ነጥብ ለአሮጊቷ ኖ ብለዋል። በቃ አይሆንም አባቴ። ትናንት ወያላ ቀን ነው፣ ዛሬ ደግሞ የኔ ቀን ነው። አንድ ላይ ኩኩ መለኮቴ አቦ ደስ ይላል ዛሬ አባቴ፣ የኔ ቀን ነው። ሪቻርልሰን ወንድነ ለኔ በዚህ ሰዓት 1 ነጥብ አስፈላጊ ናት። ተመስገን። በዚህ ስኳድ 1 ነጥብ ብርቄ ነው። ተመስገን። በቃ ሪቻርልሰን እጂ ሺህ ዓመት ኑር፣ ሺህ ዓመት። አንተ ሊቨርፑል ላይ ማግባት ሲጀመር ስራ ነው አለቀ። ስራ ካሞን ዩ ስፐርስ በቃ ለምንድን ነው 90+ ላይ የምታስገቡት? ግን ለምንድን ነው? ወይኔ 90+ ላይ አታስገቡ። እኔ ተቃጠልኩኝ። አርነስ እንዲህ አይነት ስህተት እንደምትሰራ በደንብ እርግጠኛ ነበርኩኝ። በቃ በደንብ ማለት ነው። ሲጀመር ሽንቲ አንተ ሪዮን የመሰለ ተጫዋች እየተቀየረ ጋግፖ ማይቀየረው ለምንድን ነው? እኔ ታምም ያለውኝ እኔ እግዚአብሔርን አንተ ልትገለኝ ነው ሲጀመር ማለት ነው። መጥፊያዬ ነክ እርግማን የሆነ ፍጥረት ማለት ነው። እንደዚህ አይነት ስህተት ሲጀመር ያንን ቅያሬ ካደረገው እኪቲኬና ወይተስድሮ ለምንድን ነው አብረው ነበር? ምን ያረጋል? ነብሱን ይማረው አራዳ ልጆች። ከዚህ በፊት እንደዚሁ ሊቨርፑልና አቻ የሚያደርግ ጎል ሪቻርልሰን ለቶተናም አስቆጥሮ የነበረ ቢሆንም አይምሬውና አይበገሬው ዲያጎ ጆታ አረጋግጦት ነበረ። አሁን ግን የለም። ያራዳ ልጆች ሊቨርፑል ከአርኒ ስሎት ጋር በአንፊልድ አልቻለም ነው ማለት። ያራዳ ልጅ ምንም ጥያቄ የለውም። እጅግ በጣም የደከመ ነው። ኳሱን ይዘው እንዳማረለት ይዞራል፣ ምንም ውጤት የለውም። ሹቶን ታርጌት በረኛ ይፈራሉ። በል እንዴት እንደሆነ ግራም ያጋባ ነው። ከነሱ ይልቅ በኳስ ቁጥጥሩ ያነሰ ቢሆንም ቶተናም ደግሞ በሹቶን ታርጌቱ ከሊቨርፑል የተሻለ ነበረ ማለት ነው። ኳስ መያዝና ኳስ ማግባት የተለያየ ነው። ከአርሰናል መጠየቅ ሳይኖርበት የቀረ አይመስለኝም ያራዳ ልጆች። ለማንኛውም ሊቨርፑል ከቶተናም 1 እኩል ተለያይቷል። ሊቨርፑል ለአውሮፓ ቻምፒዮንስ ሊጉ እጅግ በጣም አስፈላጊውን ነጥብ ከአስቶን ቪላ ጋር እኩል የሚሆንበትን ነጥብ በገዛ እጁ አጥቷል። እኔ ቻምፒዮንስ ሊጉን አልፈልገውም እያለ ይመስላል። እስቲ ሀሳብ አስተያየት እናንተ ነው። አዳዲስ ሰዎች ፎሎ እንዳይረሳ፣ ይሄን ቪዲዮ በደም ሼር፣ ኮፒ ሊንክ ለወዳጅ ዘመድ ይድረስ። ይመቻችሁ። ቅድም ምናልኩኝ? ዩናይትድን ከቶፕ 4 የሚነቀንቅ ምድራዊ ኃይል የለም ፕሪሚየር ሊጉ ላይ። አትሰሙም። ለማንኛውም ዘና ብለን ሰተት ብለን ቶፕ 4 3ኛ እንዳረጋገጥን ሁሉም የፕሪሚየር ሊግ ቲም ደጋፊ ሊያቅና ሊያምን የሚገባው ጉዳይ ነው። እኛ ሲጀምር ለዋንጫ ነበር የምናሰገው። ትንሽ ካሪክ አሞሪም ቀደም ብሎ ቢባረር ማለት ነው። እስኪ ወንድ ከሆነ ማለት ነው ሁለቱም ያው ማንቸስተር ነው። ማንቸስተር ዩናይትድን በሲቲ ቀይረው እስኪ ቦታ፣ ከዛ ዋንጫውን እንዴት እንደምንበላው እናሳያችሁ ነበር። ግን ምን ዋጋ አለው? አጥቂዎች ምን አመታታታ አያስተምሯችሁም እንዴ? ምንድን ነው? ጋግቦ አሪፍ ነው የተጫወተው እኮ ጋግቦ ሪዮ አሪፍ ነው የተጫወተው። የምትመቱት ኳስ ነው እኮ ችግሩ እኮ ሹቲንግ ላይ ነው ችግሩ። እኔ ለምን ኢኬቲኬ እና ሳላ ቤንች ኖሮ ይገባኛል። ለጋላታ ሰሪው ጨዋታ እረዳሃለሁ። አርኒዝ ነው ግን ያንን ሳውን ያስፈራሃል ነው እነ ቤንች አረካችሁናል። እሺ እዛ ጌም ላይ አሪፍ ፎርም ይደረጋል እንመን። በዚያ ከሄድ እስበርስ እኮ ጥንቡን ሲጥል የነበረ ክለብ እከክሲ በላይ የነበረ ክለብ እኮ 4-5 አግብተን እኮ ልናሸንፈው የሚገባ ቡድን እኮ እድሜ ለዶሚኒክ ሶቦስ ላይ እኮ ዶም ጭራሽ እኮ ጉድ ሆነን ነበረ። ዶሚኒክ ነብስ ኦን ደ ላይን ቢሆን ነብስን የሚያደን ፍሪኪክ የሚያገባ ጀግና ተጫዋች ስላለን እንጂ አሊሰን ወርቅ የሆነ ተጫዋች አንተ ጭራሽ አቸው እኮ ሲገርመኝ ማለት ነው። ሊያሸንፉላ እኮ ሞከሩ እኮ አንተ የሚመካክሩት ኳስ አሊ ባይሆን እኮ አልቆለናል ሁላ ጭራሽ ማለት ነው። ምን እሺ ነው
አታገቡም እንዴ? አይገባላችሁም? ኳሱ ምንድነው? ኳስን ግን አይቶ መረዳት ቀላል ነው ስላችሁ በቃ የሆነ በተለይ ሊቨርፑል ደጋፊ ሆነ ካልታወቀ በቃ አትረዳም እግር ኳስን ብዬ ነው እኔ የማስበው። ምክንያቱም ቡድኔ ላይ በጣም ብዙ ጊዜ አይቼዋለሁ። በአንድ ጎል እየመራህ ከ70 ደቂቃ በኋላ ያለው ቴንሽን በስማ ሜዳ ላይ ሲታይብህ ለነዚህም ኮንፊደንስ ነው ላንተም ይታወቃል። በቃ በስተመጨረሻ እንደሚገባብህ 2-0 ማድረግ የማትችል ከሆነ ማለት ነው። በ2026 ለማንኛውም በ2026 ምንም ጌም አሸንፎ የማያውቀው ቶተናም ሜዳችሁ ላይ መጥቶ ነጥብ ወሰደ። አይሊቤ የሊቬ የዚህ ሲዝን ዳውንፎል ግን ከሲቲ አምነው እጅጉን የባሰ ነው እየተወራ ስላልሆነ ነው እንጂ የሆነ ጊዜ የሌለ ሉዚንግ ስትሪክ ቀይ በቀይ ሆኖ ነበር። ከዛ ተመለሱ ሲባሉ በቃ አንደኛ እንዳምና ነው የተሰቃዩት። እኛ ቢያንስ አምና ከ30 ሳምንተኛ ነው ምናምን ጀምሮ ዝም ብለን አሸንፈን 2 ነጥብ ከአርሰናል ርቀን ብቻ ነው የጨረስነው። የኛ ወርስት ሲዝን እንደዛ ነው። ሊቬ ጭራሽ ቶፕ 4 መግባት ሊያቀታት ነው። ከባድ ነው ማለት። ለማንኛውም ይሄንን ቴሌግራም ተቀላቀሉ፣ ትኬቶች አሉ በየቀኑ። ፒስ 2026 ላይ ምንም አይነት ቪክትሪ የሌለው ስፐርስ 2 ነጥብ ያነሳው ከማን ሲቲ እና ከሊቨርፑል ነው ቢባል ማን ያምናል ነው ማለት። ገባችሁ አይደለ? አንፊልድ እኔ አሁን እኮ አንፊልድ መሆኑ ጋላታሳራይን እኮ ማን ነው አንፊልድ መሆኑ ነጥብ የሌለው ይሄ የስሎት አንፊልድ ነው። ለየት ያለ ሜዳ ነው ማለት የስሎት አንፊልድ ለሌላው ቡድን ነው የሚጠቅመው ማለት። ገባችሁ አይደለ? አዘናችሁላት ነው። ሚኮ አሁን መታ በዚች 1 ነጥብ እንዴት አባቷ እንደምትወጣጠርብን እስከማይቸኩያለሁ። ይሄን ቪዲዮ ፖስት አድርጌ ቀጥታ ሚኮ ስፐርስ ነው ሰርች አድርጌ ማየው ማለት ሂጎ ኤክቲኬ ነገርኳችሁ ማን በጣም በቃ እኔ አላስል በጣም ይችላል ለማግባት ሲሆን ማለት ሂጎ ቀላል ኳስ አላገባም። ኤክቲኬ መጨረሻ ላይ የነበረውን ካውንተር አታክ ለኪየሳ የሰጠውን አስተጣጣያችሁት ኪየሳ እንዲመታው አድርጎ እኮ መስጠት ይችል ነበር፣ ግን ሰልፊሽ መልሶ እንዲሰጠው አድርጎ አሳጥሮና መስጠት አይችል። አሲስቶቹን ለምን ትቆጥርልኛለህ? መስጠት አይችል፣ ኳስ መስጠት አይችል። ኳስ ማግባት ነው የሚችለው። ማግባት የሚችለው ከባድ ከሆነ ሂጎ ቀላል ኳስ አላገባም። ጊቲኬ ተረዳሽኝ አይደል? ከቶፕ 4 ሬስ ተዝረክርከሽ ብትወጪ እንዴት እንደምደሰት ክለቡ ስለሚደብረኝ አይደለም። አክቹሊ እንደውም ደጋፊው ራሱ ሰሞኑ እያደበ ነው አይደል? 30 ዓመት መጠበቅ እንዴት እንደሚያቅ ደጋፊ አንተ ትጠብቃለህ ገና ትጠብቃለህ ይላል ብሎ ማሰብ ከባድ ነው። ስለዛ እረዳቸዋለሁ። አንዳንድ አሽቃባጭ ገረድ ግን መደሰት የለበትም፣ መቃጠል ነው ያለበት ነው። ገባህ? ጋላታሳራይ እንዴት ሊያስቀይምሽ እንደሚችል ቪዲዮ ሰራልሻለሁ። ሊያስቀይምሽ ስለሚችል ማለት እስቲ ምን ትኛለሽ ኮሜንት ላይ። ሪቻርልሰን አንቺ የቁርጥ ቀን ደራሽ። እኔ ሪቻርልሰን ሲያገባ ታውቆኝ ነበር አልኩኝና ከዛ ሪቻርልሰን ስለሆነ ደግሞ በዛ በኩልም ደግሞ እንዳይገባባችሁ ፈራው። ሪቻርልሰን ማሊያውን ስላላወለቀ ነው ያልገባባቸው። ማሊያውን ቢያወልቁ ኖሮ ታገቡባቸውና 2-1 ነበር የሚሸነፉት። አድክሞች ወደ ሚኮ ቪዲዮ እንሂዳው። ሊቨርፑል አቸውታል። ምን አይነት ቲም ነው ግን ሊቨርፑል? እግዚአብሔርን እኔ እንደ አርነ ስሎት የሚያስጠላ አሰልጣኝ ቢሆን አይቻልም። ጋክፖ ምን ይሰራል? ያውላ ደቂቃ እንግሞ ነው የሚወጣው። ኧረ በስመ አብ አንድ ጆብ ነው የነበራችሁ፣ እሱም ቶተናም ከፕሪሚየር ሊግ መውረዱን ማረጋገጥ። ምንም አትችሉም እናንተ። ኧረ በስመ አብ መብራት ጠፍቶብናል። ደስ የሚለው የሙሉ ከተማው ነው የጠፋው ማለት ነው። ሲመጣ ማለት ነው በደንብ ነው የምንረግጠው ሊቨርፑል። በቃ ሚኮስ ፐርስ የሚወርድ እየመሰለኝ አይደለም ሊቨርፑል። እግዚአብሔር የስቦት ላይ ጎል ነው ያበለሻሹበት። ሪቻርልሰን ሁሌ ሊቨርፑል ላይ ሪቻርልሰን ሁሌ። እኔ ኪቲኬ የሚባል ሰው ነው በቃ ዘንድሮ እንትን እያላቸው ያለው ኦቨሬትድ እየሆነ የመጣ ያለ ተጫዋች ነው መሰለኝ። እሱ ምንድነው ዝቅ ብሎ በዚህ ሰዓት አይጮትም እንዴ አንተ? ባለፉት ጨዋታዎች አሁን ከሊቨርፑል ደጋፊ አይዛክን እስከሚናፍቅ ድረስ ነው የደረሰው። እስሎት በጣም እየቀለደ ነው። ለጋላታሳራይ ይሁን ምን እያሰበ እንደሆነ አላውቅም። ቡድን ውስጥ ጎሜዝም እንደምታዩት ነው። በቃ የስቦት ላይ ጎል መበለሻሸቱ ነው የገረመኝ። እንደዚህ መተው ቢግ ሲክስ ላይ ቶተናም ደግሞ የሆነ ችግር አለበት። በፈጣሪ ቶፕ 4 ከቪላ እኩል እኮ ነበር መሆን የምትችሉት ሊቨርፑል። በቃ የማንቺና የአርሰናል ሳምንት ሆነ እኮ ሳምንት። በቃ ማንቺ ኦልሬዲ ቻምፒየንስ ሊግ አረጋግጧል። ቼልሲ፣ ሊቨርፑል እና አስቶን ቪላ ቀሩ። ቪላ ሞቷል። ሊቨርፑል መግባቱ አይቀርም ግን ኧረ በፈጣሪ ማንቸስተር ዩናይትድን ቦታውን ነጥቀዋለሁ እኔ 3ኛ መጨረስ ገለመሌ ምናምን መጀመሪያ ምርኩዝህን ጣል አድርገህ ጠንከር ብለህ በስርዓት ቶተናምን እየገጠምክ በሜዳ ውጤት ማስጠበቅ ቻል። 16ኛ ላይ ያለን ቲም እየገጠምክ ማንም ሄዶ የመጣው የሚቀጠቅጠውን ቶተናም እየገጠምክ ማሸነፍ ቻል በአንፊልድ። ከዛ በኋላ እንዴት ቶፕ 4 እንዴት ቶፕ 3 እንደሚገባ ማውራት ትችላለህ። እንዴት ዩናይትድን መብለጥ እንደምትችል ወረኛ ሽማግሌ ከምታሽቃብጥ ቡድን ላይ ጠንከር ብለህ ትኩረት አድርገህ ቋጥር።
ቶተናም ይችላል ማለት ነው፣ ግን አይችልም። ግን ደግሞ አይችልም። ሚኮ አንተም ላይ እመጣብሃለሁ ባቻማ ምናምን አትልም ማለት ነው። ከአመት አመት ሁሌ በረንዳ እያልኩ ነው የምመጣብህ። መቻች